የዳሽን ባንክ ክሬቲቭ አዋርድ አሸናፊዎች እንግዲህ ኦፊሻሊ ሊስት ተደርጓል። ከ1 እስከ 3 የእናንተ ማን ፌቨራይት እንደነበረ ኮመንት ላይ ጻፉልኝ። በዚህ የዳሽን ባንክ ክሬቲቭ አዋርድ ውድድር ግን የተረዳሁት አንድ ነገር ቢኖር የቲፎዞ ሶሻል ሚዲያ ላይ ቲፎዞ ምን ያህል ጠቀሜታ እንዳለው ነው። በዚህ ምክንያትም ለዳሽን ባንክ ውድድር ሳልወዳደር የቀረውበት ምክንያት ነግራችኋለሁ። ፕላስ ደግሞ የዳሽን ባንክ ውድድሩን ትቼ የወርልድ ዋይድ ቴሌግራም ያዘጋጀው $200,000 ውድድር ላይ እንዴት እንደተሳተፍኩ ነው የምነግራችሁ። ኦፊሻሊ የዳሽን ባንክ የ6 ሚሊዮን የኮንተንት ክሬሽን ውድድር እንዳዘጋጀ ኦፊሻሊ እንደተናገረ በቃ እኔም የዚህ አካል አንድ ቲክቶከር ነኝ የዚህ አካል መሆን አለብኝ ብዬ ስክሪፕቶች አዘጋጅቻለሁ። ኢቨን ካስት መርጬ ነበረ። ካስት ለዛውም እንደውም በርጠሚዮስን ነበር ያሰብኩት። ኢንስታግራም ላይ ዴም አድርጌለት ነበረ። ያው ውድድሩ ካለቀ ምናምን በኋላ እስከዚህ ድረስ ስላልመለሰ ዴሙን አጥፍቼዋለሁ። ምን አይነት ቪዲዮ ነበር ለሰራ ያሰብኩት? የአክሽን ኮሜዲ ነበር ያሰብኩት። የአንድን የዳሽን ባንክ ብራንች ተጠቅመን የሃይስት አይነት ፊልም ለመስራት ነበር የታሰበው። አክሽን ሲን አለው፣ ኮሜዲ ሲን አለው። ለዛም ነበር በርጠሚዮስን ካስት ያደረግኩት። ይህንን ይመስል ነበር። በጣም ኦልሬዲ ባይ ዘ ዌይ ዳሽን ባንክ ይህንን ኮንተንት ልኬላችሁ ስክሪፕቱን አይታችሁት ከወደዳችሁት እስቲል ወደ ፕሮዳክሽን መቀየር እንችላለን። ብዙ ሲኖች አሉት ምን አሉት። ፕላስ መጨረሻ ላይ የራሱ የመኪና ሲን ነበረው ከድልድይ ላይ ምናምን ፍላይ የምናደርግበት በኤአይ ሰሯዋለሁ ወይም ከቨር አደርገዋለሁ ብዬ አሰብኩት ነበረ። ብቻ ብዙ ነገር አስቤበት ነበረ። ነገር ግን አልሆንም። የሚሆነበት ምክንያት ቅድሚያ እንደነገርኳችሁ ቲፎዞ ነው። ሶሻል ሚዲያ ላይ ቲፎዞ ያስፈልጋችኋል። የፕሮዳክሽን ኮስት አለ። ከዛ በኋላ ደግሞ 1 ሚሊዮን አለ። በኔ ደረጃ ደግሞ 1 ሚሊዮን ምንም አይነት አሪፍ ኮንተንት ብትሰሩ 1 ሚሊዮን ተመልካች ማግኘት ከባድ ነው እውነት ለመናገር ማለት ነው። ከዛም አንጻር ነው። ፕላስ ደግሞ በቪው ብቻ አልነበረም የቮትም ነበረው። ኢማጅን ከ1 እስከ 3 የወጡት እንኳን የፎሎወሮቻቸውን 1% እንኳን ቮት አላገኙም። ሚሊዮን ፎሎወር ኖሯቸው ማለት ነው። ከዛ አንጻር ነበረ እኔም ሆልድ ያደረግኩት ማለት ነው። ነገር ግን በዚህ ብቻ አላበቃንም። የውድድር ከተጀመረ በኋላ ሌላ ቴሌግራም የኢንተርናሽናል ኮምፒቲሽን ያዘጋጃል። $200,000 ኮምፒቲሽን ያዘጋጃል። እዛ ላይ መወዳደር ፈለግኩኝ። ስክሪፕቶችን አዘጋጀው ምናምን። ግን ከኢትዮጵያ ፕሮባብሊ አሁንም የተወዳደርኩትን ቢሆን ያኔም እኔ ብቻዬን ነኝ ስል ከኢትዮጵያ የመጀመሪያው ነኝ እኔ እስከማውቀው ድረስ በዛ ሌቭል ፕሮዳክሽን። ፕላስ ደግሞ እንደነ ዳሽን ባንክ ውድድር የቪው ሪኳየርመንት ነበረው። ግን 1 ሚሊዮን ሳይሆን የነሱ ቪው ሪኳየርመንት 10,000 ነበረ። ቪዲዮውን ቀረጽ ነው ምናምን ኦልሬዲ ባይ ዘ ዌይ ፒን አድርጌዋለሁ ማየት ትችላላችሁ። አንፎርቹኔትሊ ቲክቶክ ላይ ስፖስተው ከፖለቲካል ኢሹ ጋር አያያዘው እና ሆልድ አደረገው። ሻዶባን ነው የሚባለው፣ ሻዶባን አደረገው። በዛ ምክንያት ኦልሬዲ አሁን 5,000 ላይ ምናምን ነገር ነው። በቲክቶክ መወዳደር አልቻልኩም። ደስ የሚለው ደግሞ ቴሌግራም ቲክቶክ ላይ ብቻ ሳይሆን ኢንስታግራም ላይም ትዊተር ላይም ብንለቀው 10,000 ቪው ከደረሰ ለመወዳደር ብቁ ናችሁ ብሎ ነበር። ደስ የሚለው ኢንስታግራም ላይ ከ40,000 በላይ ተመልካች አግኝቷል። በዙ ቪዲዮ እየተወዳደርኩኝ ነው እና ኦገስት መጨረሻ ላይ አናውንስ ይደረጋል። ቅድሚያ እንደነገርኳችሁ ከኢትዮጵያ ፕሮባብሊ እኔ ነኝ ብቸኛው እኔ ነኝ። ዊሽ ሚ ጉድ ላክ። ፕላስ ደግሞ ይህንን ኮንተንት ከኢትዮጵያ ብቻ እንደምወዳደር ነግሬያችሁ ሼር አርጉልኝ። እንዲሁም ሜይ ቢ እዩልኝ አይነት ቪዲዮ ለኮንተንት ክሬተሮች፣ ለፖፑላር ኮንተንት ክሬተሮች ዴም አድርጊያችሁ እምቢ ያላችሁ ኤኒዌይስ ላይክ፣ ሰፖርት፣ ኮመንት ያደረጋችሁ ጓደኞቼ እንዳለ በሙላ አመሰግናለሁ። ፎሎ ናፊያድ ፒስ አውት።